በስተመጨረሻም ቤተሰቦቼ በጣም ትልቅና አስደሳች የሆነ ዜና ከነ አብርሃም ቤተሰብ ሰምተናል። ቡታጅራ በሙሉ ዛሬ የደስታ ቀን ነው ያለው። ለምን ካላችሁኝ ደግሞ አብርሃምና የአብርሃም ቤተሰቦች ወደ ጸበል ለመሄድ ተስማምተዋል። በጣም እንግዲህ በጉጉት ሁላችንም ስንጠብቀው የነበረው ቀን እንደሆነ ተስፋ አደርጋለሁ። ምክንያቱም አብርሃም ደና ሆኖ አብርሃም ወደ ቀልቡ ተመልሶ ትላንትናም በሰራላችሁ ቪዲዮ ይሄ ልጅ ለአንዴና ለመጨረሻ ጊዜ በጣም ደና ሆኖ ወደ ራሱ ወደ ቀልቡ ተመልሶ ማየት እንፈልጋለን ብዬ ስናገር ነበርና ሁላችሁም እንግዲህ እንዳያችሁ ተስፋ አደርጋለሁ። የኔ ቤተሰቦች ደግሞ ይሄን እንደምታዩ እርግጠኛ ነኝና ዛሬ ላይ እንግዲህ ከሰማነው ዋነኛው መረጃ እንግዲህ አብርሃም ለመሄድ ተስማምቷል እና ይሄንንም ነገር እንግዲህ አብሮት የሚሄደው ሰው ማን ነው የሚለው ነገር ሳጣራ በጣም የገረመኝና ያስደነቀኝ ነገር ደግሞ አቤል ነው። አቤል እንግዲህ ሁላችሁም የምታውቁት አብርሃምና ሩታን ለመለያየት በጣም ማይጥረው ማይፈነቅለው ድንጋይ የሌለው ሰው እንደሆነ ሁላችሁም ታውቃላችሁና ይሄን ነገር እንግዲህ አቤል እንደሰማ አቤል አልሄድም ብሎ በጣም እያንገራገረ እንደነበረ ሰምቻለሁና በጣም በዝርዝር በጣም ሰፋ ያለ መረጃ ይዤላችሁ መጥቻለሁኝ። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁን ከቆያችሁ እነዚህንና መሰል የሆኑ አዳዲስ የትም ያልተሰሙ ወሬዎችን ነው ይዤላችሁ የመጣሁት። ቻናሌን ሸገር ሪያክትን ደግሞ ሰብስክራይብ በማድረግ ሐሳብ አስተያየታችሁን እንድትሰጡኝ በአክብሮት ጠይቃለሁኝ። ይሄን ቪዲዮ እንግዲህ 500 ላይክ በቃ በቀላሉ 500 ላይክ ከናንተ ጠብቃለሁ። ለናንተ ምንም ማለት አይደለም ቤተሰብ፣ ለኔ በጣም ስለሚጠቅመኝ ነው። ከናንተ ከኪሳችሁ የሚወጣ የሚጎዳችሁ ምንም አይነት ነገር ስለሌለ ይሄን ነገር እንድታደርጉልኝ ይፈልጋለሁ። ወደ ዛሬው ቪዲዮ ከማለፋችን በፊት ደግሞ ይሄንን ቻናል ሸገር ሪያክትን ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን እንግዲህ እንደተለመደው ያለ ገደብ በቃ የሚሰማችሁን ነገር ስለና አብርሃም ላይ እየተደረገ ስላለው ነገር ሰሞኑን አይታችኋል አይደል? እንዴት ሲሆኑ እንደነበሩ ስለዛ ነገር በደንብ ሐሳባችሁን እንድትሰጡኝ ይፈልጋለሁ። ጻፉልኝ፣ አያዋለሁ። እነሱም ያዩታል። ሜንሽን አድርጌ ነው ፖስትላቸው። ሁሉም በእያንዳንዱ አካውንታቸው ይደርሳቸዋል። ስለዚህ የእናንተ ማስተዋጽኦ በጣም ጉልህ ስለሆነ ነው ይሄን ታረጉልኝ ጠይቃችኋለሁ። ቤተሰብ ወደ ዛሬው ቪዲዮ እናልፋለን። ቤተሰብ መግቢያው ላይ እንደሰማችሁት እንግዲህ አብርሃም በዛሬው ዕለት ወደ ጸበል ለመሄድ ተስማምቷልና ይሄ ይበል የሚያሰኝ በጣም የተቀደሰ ሐሳብ ነው። አብርሃም ከሰሞኑ እንግዲህ በጣም በብዙ ነገሮች በጣም ጭንቀት ውስጥ ውጥረት ውስጥ እንደነበረ ታውቃላችሁ። ሆስፒታልም እንግዲህ ገብቶ ነበረ ፌንት አድርጎና ይሄ ሁሉ የተፈጠረው እንግዲህ በቤተሰቦቹ እንዝላልነት ነው። የነሱ እንዝላልነት መቼም ተነግሮ አያልቅምና በዚህ ልክ ወንድማቸውን እንደዚህ እስከማድረግ የደረሱ እኔ ምን ማለት እንደምችል ሁሉ አላቅም። ማታ በጣም ስሜታዊ ሲናገር ነበርና አንዳንዶቻችሁም እንደውም በውስጥ እየጻፋችሁልኝ ነበረ በዚህ ልክማ ተው አትናደድ እያላችሁ ነበረ። ግን ያናድደኛል። ይኸውላችሁ አንድ ሰው እንደ እህት እንደ ወንድም ሆኖ ማድረግ የሚችለውን ነገር ማድረግ እየቻለ እንዴት እነዚህ ሰዎች ብር ስለተከፈላቸው ብቻ ከሄርሜላ ወንድማቸውን በዚህ ልክ ሸጠው እንዴት የማይሆን ነገር ውስጥ እንዲገባ ለምን ከሄርሜላ ጋር አልሆንክም ብለው ብዙ ነገሮችን ለማበለሻሸት እየሞከሩ እንደሆነ ስናገር ነበርና ይሄን ነገርም እንግዲህ እየተቃወምኩ በጣም ብዙ ጊዜ እየለፈለፍኩ ነበርና ዛሬ በጣም ያስደሰተኝ ነገር ከውስጥ አዋቂ መረጃ አድራሽ የሰማሁትን በጣም ቁልፍ የተባለለት መረጃ ነው ይዤላችሁ የመጣሁት። እንደሰማሁት ከሆነም እንግዲህ የአብርሃም ቤተሰቦችና አብርሃም ራሱን ጨምሮ ወደ ጸበል ለመሄድ ተስማምቷል። አብርሃም እንግዲህ ይሄን ማድረጉ በጣም ትልቅ ነገር ነው። እውነቱን ለመናገር ይሄ ለሱ ትልቅ የሚባል ነገር ነው። ሰዎች በዙሪያ ያሉት ሰዎች ሩታን በጣም እየኮነኑበት እንደነበረ ጤነኛ አይደለም፣ ልክ አይደለም እያሉ በጣም ሲናገሩት ነበርና ይሄ ልጅም ጸበል ሄዶ በጸበል መስተካከል የሚችሉ በጣም ብዙ ነገሮች እንዳሉ ታውቃላችሁና ጸበል ሄዶ ጸበሉን ተጸብሎ ሁሉንም ነገር ተስተካክሎ እንደሚመጣ ተስፋ አደርጋለሁ። ሩታ ጋርም ያለው ነገር በሰላም ከዚህ በኋላ ስላለው ነገር በስነ ስርዓት ቁጭ ብለው አውርተው እንደሚፈቱትም ደግሞ በጣም ግልጽ ነው። ምክንያቱም እዛ ከሄደ በጣም ሰላሙን አግኝቶ ተረጋግቶ እንደሚመጣ በጣም እርግጠኛ ስለሆንኩ ነው ይሄንን ነገር የምነግራችሁ። ግን በጣም ያሳቀኝና በጣም ያስደነገጠኝ ነገር እውነቱን ለመናገር ቤተሰብ በዚህ ልክም ደግሞ ያልጠበቅኩት እስከዛሬ አብርሃምን ከጎን ነኝ አለሁ፣ አይዞህ፣ ሩታን ፍታት፣ ሩታ አትሆንህም፣ ሩታ መጥፎ ሰው ነች፣ ሩታ ልክ አይደለችም እያለ ሲጎተጉት የነበረው መጥፎ ሰው ማን እንደሆነ አሁን እየለየን ነው። ሁሉንም ነገር እያንዳንዱን መስመር ሲይዝ ማን ለአብርሃም ምን እንደሚያስብ ለአብርሃም ጥሩ ማን እንደሚያስብ ለአብርሃም ጥሩ ነገር እያደረገ ለአብርሃም የወደፊት ነገሮች መሳካት ጥሩ ነገር የሚያስብና የሚያለም ሰው ማን እንደሆነ የለየንበትን ነገር ነው ያየሁትና አቤል ጸበል አብረህ እንድትሄድ ተብሎ ተጠይቆ ነበረ። ምክንያቱም እሱም ልክ እንዳልሆነ ሁላችሁም ታውቃላችሁ። እብድ እያጫወተው ነው። በጣም ልክ እንዳልሆነ ታውቃላችሁ። አብርሃም የሆነ ነገር ከሆነ በኋላ አብርሃም ወደ ቀልቡ ከተመለሰ አብርሃም ወደ ሩታ ከተመለሰ በኋላ በጣም ደስተኛ አይደለም እና
እኔ አንዳንዴ እንደውም እፈራለሁ አብርሃም ላይ የሆነ ነገር ካደረገበትም ሊያደርግ የሚችለው እሱ ነው ብዬ ስለማስብ ነውና አቤል አልሄድም ብሏልና በጣም ነው የገረመኝ። አብርሃም እንዳይድን አብርሃም ልክ እንዳይሆን አብርሃም የተሳሳተ መንገድ ላይ እንዲገባ ሲገፋፋ የነበረ ሰው ማን ነው? አቤል ነው። አቤል ደግሞ አሁን ይሄን ነገር ናጸበል ሂድ እየተባለ እየተለመነ እምቢ ብሏል። ሁላችሁም እንድትፈርዱኝ ይፈልጋሉ። አብርሃም መዳን የለበትም። አብርሃም ከሩታ ጋር እንዳይመለስ ከሚያደርጉ ሰዎች አንደኛውና ቁጥር አንድ ደግሞ የምለው ደግሞ አቤል እንደሆነ ሁላችሁም እንድታውቁ ፈልጋለሁ። ቤተሰቦቹ በዙሪያው ያሉ እንዴት ነው እከክ የሆኑ ሰዎች እነሱ በጣም ብዙ ጊዜ የአብርሃምን ጤንነት እኔ የነሱ በቃ ከአብርሃም ይልቅ የነሱ ጤንነት እንድጠራጠር እስኪያደርገኝ ድረስ የዳኒ የቡዜ የዴቭ ሄርሜላ ተዋት አንዴ ለይቶላታል፣ ጨርቋን ጥላለች፣ በጣም ብዙ ገንዘብ አፍስሳለች፣ በጣም ብዙ ነገሮቿን አጣለችና በዛ ልክ ስለሆነች ነው እንደዚህ እየሆነች ያለችው። ግን የዚህኛው በጣም አስገርሞኛል፣ በጣም አስደንቆኛልና ዛሬ ላይ እንደዚህ ሲሆን ማየቴ ገርሞኛል። ብቻ ዋናው ነገር ቤተሰብ አብርሃም መስማማቱ፣ አብርሃም እሺ ማለቱ፣ አብርሃም ይሄዳለው ማለቱ በጣም አስደስቶኛል። እንኳን ደስ አላችሁ እናንተንም። አብርሃም ከዚህ በኋላ ወደ ጸበል ይሄዳል። ጸበልም ሄዶ እንግዲህ ያሉትን ነገሮች እንደሚያስተካክል በቅርቡ ታያላችሁ። በቅርቡ የሚፈጠሩ ነገሮች ናቸው። ምናልባት ዛሬ ላይሆን ይችላል፣ ነገ ሊሆን ይችላል። ይሄ ነገር እንግዲህ ቀስ ብሎ ነው የሚመጣውና ሁላችሁም ይሄን ነገር በጉጉት እንደምትጠብቁ ተስፋ አደርጋለሁ። ዛሬም እንግዲህ የሚለቀቀውን ቪዲዮ ሁላችንም እናያለንና አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እንደሚኖርም ደግሞ አልጠራጠርም። በቃ አብርሃም የሆነ ነገር መወሰን መቻል አለበት በህይወቱ ላይ። ነገውን ማየት የሚፈልግ ከሆነ የነገውን ማስተካከል የሚፈልግ ከሆነ ነገን የተሻለ ቦታ ደርሶ ማየት የሚፈልግ ከሆነ ዛሬ ላይ የሆነ ውሳኔ ወስኖ እነዚህን ቤተሰቦቹንም ማራቅ ካለበት አርቆ ሩታንም ወስኖ ከሷ ጋር መሆን ካለበት እሷ ጋር እንዲሆን ሄርሜላንም ለስሜቷ እየተጨነቀ ነው እስካሁን ድረስ ቤተሰብ ምንም ነገር ያላላትና ሄርሜላንም እንግዲህ ከዚህ በኋላ በቃ ራሽን እንትን በይ ብሎ ከሷ ጋርም ቁርጥ ያለ ነገር ምክንያቱም እቺ ልጅ እድሜዋን እየጨረሰች ነው ብዙ ነገሮቿን እያጣች ነውና ስለዚህ ከዚህ በኋላ ብዙ ነገሮችን እንትን አትበይ ብሎ ቁርጥ ያለ ነገር እንዲነግራት ሁላችንም እንግዲህ መጠየቅ መቻል አለብን። አብርሃም ቶሎ ድና እንግዲህ ወደ ቀድሞ ማንነት እንደምትመለስ ተስፋ አደርጋለሁ። ቤተሰብ እንግዲህ ለዛሬ ይዤላችሁ የምጦት ቪዲዮ ይሄን ይመስል ነበር። እስካሁን ድረስ ይሄን ቪዲዮ ስለተከታተላችሁ ደግሞ ከልብ አመሰግናለሁ። ይሄን ቪዲዮ መቼም ላይክ ያላደረገ ሰው የለም፣ ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ እንግዲህ ኮሜንት ላይ ያለ ገደብ እስከ ጥግ ድረስ መጻፍ ትችላላችሁ። የተሰማችሁን ሐሳብ ሁላችሁም እንድትጽፉልኝ ጠይቃችኋለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሸገር ሪያክት ማታ እንገናኝ።